present continuous active እና passive አሁን ምን መሰለህ እዚህ ጋር ያለው active sentence in the present continuous tense have the following structure or active ነው active ማለት እኮ ራሱ present continuous ራሱ present continuous tense ማለት ነው ምን አይነት ፎርሙላ አለው ብትለኝ ምን አለው መጀመሪያ subject plus is am are plus verb ing plus object ይሄ የምንድነው ፎርሙላ ነው የፕሬዘንት ኮንቲኒዩስ ራሱ የአክቲቭ ፎርሙላው ነው ማለት ነው አሁን passive sentence in the present continuous tense have the following structure ምን አለ መሰለ ወደ ፓሲቭ ደግሞ ሲቀየር ይሄን ያክል ስትራክቸር አለ ማለት እንዴት አለ ሲያመጣ ምን አለ መሰለ ኦብጀክትን ምን አመጣው ፊት አመጣው አይ ኦብጀክት ምን አመጣው ፊት ኦብጀክት ምን አመጣው ፊት አመጣው ከዛስ ምን አለ is are am አለ ምን አለ መጀመሪያ ምን አመጣ ኦብጀክትን አመጣ ከዛ ምን አለ is are am አለ ከዛ ምን አመጣ ፕላስ ቢንግን ጨመረ ምን ጨመረ ቢንግ ምንድነች በውስጥ አቀት ምን ይዛለች አይኒቲ ቢንግን ጨመረ ከዛስ ፕላስ ምን አለ verb ስሪ አለ ምን አለ ከዛ ፕላስ verb ስሪ አለ ከዛ ምን አለ ፕላስ by ከዛ ምን አለ the subject of active sentence the subject of active sentence አሁን ኤግዛምፕል ነው የምንሰራው መጀመሪያው ማወቅ የሚገባ ነገር ምንድነው present continuous tense ያወቀን ፎርሙላ ወደ ፓሲቭ ስንቀይረው እንዴት ነው መጀመሪያ ምን አመጣን object of the sentence አለ ከዛስ is am are አለ ከዛስ being አለ ከዛስ ማለት past participle ወይም verb ስሪ አለ ከዛስ ባይን ጨመረን በምን ነው በይሄ subject of active sentence subject የነበረው ምን ይሆናል object ይሆን የለ እንደዛ ማለት ነው አሁን ኤግዛምፕል እንስራ ኤግዛምፕል I am reading a story I am reading a story ማለት ነው story ነው የሚጀምረው እሺ I am reading a story እሺ አሁን መጀመሪያ አክቲቭ እና ፓሲቭ ስንቀየር ማወቅ የሚገባ ነገር ምንድነው አንደኛ ኦብጀክት እንለየው ጻፈው አንደኛ a story ምንድነው ኦብጀክት ከዛስ አይ ምንድነው subject ከዛ verb ማን ነው I am reading ይሄ ምንድነው መጀመሪያው ስቴፕ ነው እሺ ሁለተኛው ስቴፕ ምንድነው ይሄ ነገር ምንድነው ፕሬዘንት ነው ፓስት ነው ፊቸር ነው ወይ ፓስት ኮንቲኒዩስ ነው ወይስ ፕሬዘንት ኮንቲኒዩስ ነው ምንድነው መጀመሪያ ፕሬዘንት ኮንቲኒዩስ ምንድነው ፕሬዘንት ኮንቲኒዩስ ኢኒሺ ያስገባ ኢኒሺ ያስገባ ማለት ነው አሁን የኛ ስራ ምንድነው ሶስተኛ ስራችን ምንድነው ነቃር የፕሬዘንት ኮንቲኒዩስ ፎርሙላ እንዴት ነው የሚቀየረው ወደ ፓሲቭ ስንቀየር ምን አይነት ሩል ነው የሚከተለው ነው ነገር የሚከተለው ሩል ምንድነው ኦብጀክት ነው መጀመሪያ እንደሚከተለው ኦብጀክት የዚህ ኦብጀክቱ መጀመሪያ ጻፈው እንደሚከተለው መጀመሪያ ኦብጀክት ይከተላል ፕላስ ከዛስ is am are ይከተላል ከዛስ being ይከተላል ፕላስ being ከዛ ምን ይከተላል verb ስሪን ይከተላል ማለት ነው ፕላስ by ከዛ ፕላስ by ከዛ ፕላስ subject of the active sentence ይከተላል እሺ አሁን ይሄን ካወቅን በኋላ መጀመሪያ ምን ነበር ያለው የእንትኑ
ኦብጀክት ምን ነበር? የእኛ ያከበብን መጀመሪያ እየለየ ነው። ስቶሪ ኤ ስቶሪ ማለት ኤ ስቶሪ። ከዛስ ስቶሪ ከዛ በኋላ ኢዝ አር አም። ስቶሪ ምንድን ነው? ሲንጉላር ነው ፕሉራል? ሲንጉላር። ሰንም ስቶሪ ኢዝ። ከዛስ ሪዲንግ። ከዛ ምን ጨማለን? ቢንግ። ከዛ ቢንግ። ከዛስ ሪድን። የሪድ ቨርብ ስሪ ምንድን ነው? ሪድ አይደለ? ይኸው ሪድ ብለህ ትጽፋለህ። ሪድ። ከዛ ሪድ። ከዛ በባት ባይ አይ ወደ ምን ይቀየራል? ወደ ሚ ይቀየራል። ይሄ የመጀመሪያው ነው። አም ትጠፋለች። አም ጠፋች። ባይ በምን ተተካች? በኢዝ ተተካች። ባይ ሚ ነው። እሺ አሁን ሁለተኛው ደግሞ እኔ ሁለተኛው የሚለው ዘ ኢንጂን ኢዝ ድራይቪንግ ደ ትሬን ይላል። እሺ አሁን መጀመሪያ እንደምናደርገው የዚህ ምንድን ነው ኦብጀክቱ? መጀመሪያ የዚህ ማወቅ የሚገባ ምንድን ነው ኦብጀክቱ? ማን ነው ኦብጀክቱ? የዚህ ዘ ትሬን ነው። ከዛ ማን ነው ሳብጀክቱ? ዘ ኢንጂን ነው። ማን ነው ቨርቡ? ኢዝ ድራይቪንግ። በቃ ይሄ የመጀመሪያው ስቴፕ ነው። አሁን ይሄ ነገር ይሄን አሳካን። ይሄ ነገር ምንድን ነው? ሁለተኛ ደግሞ ፕሬዘንት ነው፣ ፓስት ነው፣ ፊቸር ነው፣ ኮንቲኒየስ ነው፣ ምንድን ነው? ፕሬዘንት ኮንቲኒየስ። ይሄንም አሳካን። ይሄን ካወቀን ሶስተኛው ስቴፕ ምንድን ነው ካልከኝ የፕሬዘንት ኮንቲኒየስ እንዴት አድርገን ነው የምንቀይረው? ፎርሙላውን ይሄን ማስታወስ ነው። ስንቀይረው እንዴት ነው? መጀመሪያ ምንድን ነው? ኦብጀክት ፕላስ ኢዝ አር አም ከዛስ ፕላስ ቢንግ ፕላስ ቨርብ ስሪ። ከዛ አሁን ካወቅን በኋላ አሁን ዘትሬን ምንድን ነው? የኛ ኦብጀክቱ አይደለ? ዘትሬን አለን ማለት ነው። ከዛስ ዘትሬን ካለ በኋላ ምንድን የምንጨምረው? ዘትሬን ኢስ ወይ አም ወይ አር። ዘትሬን ምንድን ነው? ሲንጉላር ወይስ ፕሉራል? ሲንጉላር። ሶ ምንድን የምንጨምረው? ኢዝ። ጎበዝ። ከዛስ ኬስ ቀጥሎ ምንድን የሚጨመረው? ከኢስ ቀጥሎ ቢንግ። ከዛስ ከዛ አሁን ድራይቭ። የድራይቪንግ ቨርብ ስሪው ማን ነው? ቨርብ ዋኑ ድራይቭ ከሆነ ቨርብ ስሪው ምንድን ነው? ድሪቭን። ከዛስ ባይን ጨምረን ምን መጨመር ነው? ሳብጀክቱን ወደ ኦብጀክት ዘ ኢንጂን ማለት ነው። አሁን አጠቃላይ ስንደምረው ምን ይመጣል? ዘ ትሬን ኢዝ ቢንግ ድሪቨን ባይ ዘ ኢንጂን ይሆናል ማለት ነው። እሺ ሶስተኛው እነሱ ነው። ይህም ሺ ኢዝ ሲንጊንግ ኤ ሶንግ ከሆነ አሁን የዚህ ማነው መጀመሪያ? ማነው ኦብጀክቱ? ሺ ሲንጊንግ ኤ ሶንግ። ሰብጀክቱ ኦብጀክቱማ ኤ ሶንግ። ማነው ቨርቡ? ሲንጊንግ ኢዝ ሲንጊንግ። ማነው ሳብጀክቱ? ሺ። ፓስት ነው? ፕሬዘንት ኮንቲኒየስ ነው? ፕሬዘንት ኮንቲኒየስ። እሺ ፕሬዘንት ኮንቲኒየስ እንዴት ነው የምንቀይረው? ኦብጀክት ፕላስ ኢስ አም አር ፕላስ ቢንግ ፕላስ ቨርብ ስሪ ፕላስ ባይ ፕላስ ሳብጀክት ፕላስ ሳብጀክት። ሰውንም አሁን እንቀይረዋ። ማን ነው ኦብጀክቱ? እዚህ ጋር ኤ ሶንግ። ማን ነው ቀጥሎ ምንድን የምንጨምረው? ሰውንም ኤ ሶንግ ምንድን ነው? አንድ ነገር ነው። ሲንጉላር ነው።
ሶ ማን ይወስዳል? ኢስ ይወስዳል። ከዛ ቀጥሎ ምንድን የምንጨምረው? ሲንጊንግ ደግሞ ወደ ቨርብ ስሪ ተቀየረ። አይደለም ምን ይገዛልሃል? ኢስ እኮ አልኩ እኮ ነው። ከዚህ ቀጥሎ ምንድን ነው? ከኢስ ቀጥሎ ቢንግ። ከዛ ቢንግ ቀጥሎ ምንድን ነው? ከቢንግ ቀጥሎ ደግሞ ሲንጊንግ ይቀየር ወደ ምን ይቀየራል? ወደ ቨርብ ስሪ። ሶንም ሲንጊንግ ነበር ወደ ሳንግ ይሆናል ማለት ነው። ከዛ ባይ ሀር ማለት ነው። አሁንም ይሄን የመጨረሻውን ስለውና ከዛ አሁን ዘ ካርፔንተር ኢዝ ሜኪንግ ፈርኒቸር አለ። ስለሆነም አሁን የዚህ ማን ነው ኦብጀክቱ? ዘ ካርፔንተር ኢዝ ሜኪንግ ፈርኒቸር ሜኪንግ ፈርኒቸር ምንድን ነው? እንትን ኦብጀክቱ ነው። ማን ነው ሳብጀክቱ? ዘ ካርፔንተር። ከዛስ ኢስ ሜኪንግ ደግሞ ቨርቡ ነው ማለት ነው። አሁን ካወቀን ቀጥሎ ምንድን ነው? ይሄ ነገር ፕሬዘንት ነው፣ ፕሬዘንት ኮንቲኒየንስ ነው ወይስ ፓስት ኮንቲኒየንስ ነው? ፕሬዘንት ኮንቲኒየንስ። ፕሬዘንት ኮንቲኒየንስ ምን አይነት ፎርሙላና ህግን የሚከተለው? ኦብጀክት ከዛ ኢዝ አር አም ፕላስ ቢንግ ፕላስ ፓስት ፓርቲሲፔት ፕላስ ባይ በምን በኦብጀክት ይከተላል ማለት ነው። እሺ ከዛስ አሁን የዚህ ማን ነው ኦብጀክቱ? ካኬ ማን ነው? ፈርኒቸር ፈርኒቸር። ከዛ አስቀጡ ምንድን ነው? ከዛ በኋላ ደግሞ ፈርኒቸር ምንድን ነው? ሲንጉላር ፕሉራል? ሲንጉላር ኢዝ። ቀጥሎ ቢንግ። ከዛስ የሜክ ምንድን ነው? ቨርብ ስሪ ሜድ። ከዛ ባይ ዘ ካርፔንተር ሳብጀክት እናስገባለን። ማስተዋል ያለብህ ማለት ነው።